ሰላም እንዴት ናችሁ ተመልካቾቼ? ሁሉ ሰላም ነው? እንዴት ነው? ደህና ሰነበታችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በጣም አዲስ ነገር ይዤላችሁ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት ምንድነው አንድ ስለ ቻዮቲ ስለሚባል አትክልትም ነው እንደ ፍራፍሬ የምንጠቀማት እቺ አረንጓዴ መሰለች ዱባ ነው የምትባለው። ምንድነው እንደ አትክልትም እንጠቀማታለን፣ እንደ ፍራፍሬ ደግሞ ስንጠቀም ደግሞ እንደ አፕልም ጥሬውን ይበላል። እኔ ቻይናዎች ናቸው ይሄን ነገር ሲጠቀሙ የማውቀው፣ ግን አሁን እኛ ሀገር ላይ መጥቷል። ሰንደይ ገበያ ላይ ይገኛል። እንደገና ደግሞ ጃፓን ገበያ ማዕከል እዛም ይገኛል። በጣም የሚጠቅም በቃ እንዴት ብዬ ልንገራችሁ፣ በጁስም መልክ መጠጣት ትችላላችሁ። ከእንደገና ከስጋ ከተለያየ አትክልት ጋር አድርጋችሁ ልክ እንደ ድንች ከትፋችሁ ለምግብነት መጠቀም ትችላላችሁ። የሚገርማችሁ ደግሞ ዋናው ነገር ደግሞ ምንድነው በጣም ብዙ ጥቅም አለው ለሰውነታችን፣ ለሁሉም አካላችን መድኃኒት ነው። በቃ እንደ መድኃኒት በሉት ይሄን ነገር። ምክንያቱም በጣም በብዙ ንጥረ ነገሮች የተሞላ ነው። ቻዮቲ በጣም የሚገርም ድንቅ የሆነ ፍሬ ነው እና ያው በመጀመሪያ የተገኘው በሜክሲኮ ሀገር ውስጥ ነው የተገኘው። እንደውም በጣም ጉግል ላይ እንደውም ሳይ ከክርስቶስ ልደት በፊት የነበረ ፍሬ ነው ይባላል ይሄ። እና በጣም ቻይናዎች ይጠቀማሉ። በቃ ብቻ እንዴት ልበላችሁ፣ በቃ በጣም ንጥረ ነገሮች ብዙ ነገር አለው። ወደ ከ10 አይነት የሚያስደንቅ የቻዮቲ አስደናቂ ጥቅሞች በጣም አላቸው። ለምሳሌ ለአንቲኦክሲደንት፣ ለልብ ጤና፣ ደም ውስጥ ያለ ስኳርን ይቆጣጠርልናል፣ እርጅናን፣ ቆዳ እንዳይሸበሸብ ያደርግልናል፣ ካንሰር ይከላከላል። ሁለተኛ ደግሞ እርጉዝ ሴት፣ በተለይ እርጉዝ ሴት ይህን ነገር ስትጠጣ በጁስም አድርጋ እንደ ምግብም አድርጋ ስትመገብ ውስጥ ያለውን ጽንስ ፕሮቴክት ያደርጋል። ይሄ እንደ መንከባከብ ነገር ያደርገዋል ማለት ይሄ ለውርጃ ለተለያየ ነገር አትጋለጥም። ከዛ ደግሞ የጉበት ተግባር ይቆጣጠርልናል። ለምሳሌ ስብ ያላቸው ጉበታችን ስብ እንዳያመጣ ያደርገዋል። ደግሞ ክብደታችንን ይቀንስልናል፣ ክብደታችንን ይቆጣጠራል። የምግብ መፈጨት፣ ሆድ አካባቢ ሆድ ሲያብጥ እንዳያብጥ ያደርጋል። ከእንደገና ደግሞ የምንድነው ስሙ ሰውነታችንን ክብደት እንዳይኖረው ያዘጋጅልናል። ማለት ያው የተስተካከለ ቁመና ያደርግልናል እና በጣም ደስ የሚል ነው። እኔ ብቻ ብዙ ነው ጥቅሙ ያለው። በዚህ ላይ ደግሞ ቪታሚኖቹ ደግሞ በጣም ብዙ ንጥረ ነገሮች የያዘ ነው። በጣም ከመጠን በላይ እና በጣም ደስ የሚል ነው። እኔ ስለተጠቀምኩት ለእናንተም ይሄን ነገር ላዘጋጅላችሁ እና ላሳያችሁ እንዴት አድርጋችሁ መጠጣት እንዳለባችሁ በጁስ መልክ። እንደገና ደግሞ ቀጣዩ ደግሞ በዚህ እንዴት አድርገን ምግብ መስራት ደግሞ እንዳለብን ደግሞ አሳያችኋለሁኝ። ያለው ደግሞ ንጥረ ነገሮች ደግሞ ካርቦሃይድሬት አለው፣ ፕሮቲን አለው፣ ከእንደገና በፋይበር ደግሞ የበለጸገ ነው። ቪታሚን ሲ አለው፣ ቪታሚን ቢ9 አለው፣ ቪታሚን ኬ አለው፣ ቪታሚን ቢ6 አለው፣ ማግኒዚየም አለው፣ ይሄ ምንድነው ዚንክ የሚባል ነገር አለው፣ ፖታሲየም አለው እና ይሄ እንደ አይረን ነገርም አለው እና በጣም ዘርፈ ብዙ ጥቅም ያለው ዱባ ነው። ያው ዱባ ይሉታል። ሁለተኛ ደግሞ ፖምም ይሉታል። ከእንደገና ደግሞ እንደ ድንችም ይሉታል። አንዳንድ ማለት ይሄ እንደ ድንችም አይነትም ነገር ነው። ጥሬውንም ይበላል። ጥሬውም ከነልጣጩ እንደ ፖምም ስለሚበላ፣ ከእንደገና ደግሞ እንደ ፒር አለ። ፒር የምታውቁ ከሆነ ፒር አለ፣ እንደሱም ጥሬውን ይበላል እና በጣም በዘርፈ ብዙ አለው። ሁለተኛ ደግሞ አበቃቀሉ ደግሞ በጣም ቀላል ነው። እቺን አይታችኋታል። እቺ ፍሬ ማለት እቺ ፍሬዋ ናት። ምንድነው
ቁጭ ብሎ እንዲቁጭ አርጋችሁት ለአንድ ሳምንት ስታረጉት ይሄ ቅጠል እየወጣ ነው የሚሄደው። ቪዲዮ አስቀምጥላችኋለሁ እንዴት እንደሚበቅል፣ እንዴት እንደሚተከል፣ እንዴት እንደሚያድግ። በጣም ሞኝ ነገር ነው። በባሊ ነገር በግቢያችሁ ካለ በረንዳችሁ ላይ ማደግ የሚችል ነው እና ያንን ቪዲዮ ደግሞ እዛው በመሃል ላይ እለቅላችኋለሁ እንዴት እንደሚተከል፣ እንዴት ማብቀል እንደምንችል። ተመልካቾች እንግዲህ ይሄንን ብያችኋለሁ ስለ ቻዮቲ። አሁን ወደ ጁሱ አሰራር እንግባ። አሁን ጁሱ እንዴት እንደምሰራው አሳያችኋለሁኝ። አሁን መለስ ያለችዋን እጠቀማለሁኝ። ቻዮቲ ስኳሽ ይባላል። በተለያየ አገር እንደ ራሳቸው አገር ስም አለው። ምንድነው እንደዚህ ነው፣ ውስጡ እንደዚህ ነው፣ እንደ አፕልም ይመስላል እና ይሄ እንትኑ ሻካራ ነገር ነው። ከፈለጋችሁ ጥሬውን ራሱ ይበላል። ጥሬው ራሱ እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። በጣም ጥሬውን መብላት ትችላላችሁ። አብስላችሁ እንደ ድንች ወጥ አድርጋችሁ መብላት ትችላላችሁ። በጣም ጥቅሙ በስመ አብ። እና አዳዲስ ነገር ሳገኝ እንግዲህ ያው አቀርብላችኋለሁኝ። የምትፈልጉም ጃፓን ጋር ላላችሁ አሁን ደግሞ ሰንዴ ገበያ መጥቷል። እኔ ከሰንዴ ገበያ ነው የገዛሁት። ሰንዴ ገበያችሁ ነው። እኔ ግን ቻይናዎች ናቸው ሲሰሩት ማቀው። እንደ ድንችም ጠንከር ያለ ነገር ነው። ድንችንም ይመስላል። በጣም ነው ጥሩ። በጣም ይጣመኝ። እቺ ፍሬዋ ናት። ከፈለጋችሁ መጥቀም ትችላላችሁ፣ ከፈለጋችሁ ማውጣት ትችላላችሁ። እኔ አብሬ ኪያር መጠቀም እችላለሁ፣ እናንተም መጠቀም ትችላላችሁ። ከፈለጋችሁ ብቻውን፣ ከፈለጋችሁ ከኪያር ጋር። ባይ ዘ ዌይ ቻዮቲ እንደ ኪያርም እንደ ዝኩኒም ነው አስተዳደጉ። እንደ ሀረግ ነገር ነው። እንደ ምንድበላችሁ ይሄ ወይን የወይን ሀረግ የለም፣ እንደዛ ነው አስተዳደጉ። አንድ ሎሚ ያደርጋለሁ። ስለማጠለው ሎሚ ከነቆዳ ማድረግ ትችላላችሁ። ከፈለጋችሁ ጋር አድርጋችሁ በካሮትም ከፈለጋችሁ የፈለጋችሁት ነገር ጋር አብራችሁ ማዘጋጀት ትችላላችሁ። ውሃ የምትፈልጉትን መጠን ማድረግ ትችላላችሁ። ምንም ችግር የለውም። ባይገርማችሁ ጥሬውን ዝም ብላችሁ እንደ አፕል መብላት በጣም ነው እንትን የሚለው፣ ደስ ይላል። በቃ ያለው ጣዕሙ እንዲኖርላችሁ አልችልም፣ ግን በቃ የሆነ ደስ የሚል ነገር አለው። ሞር በጁስና እንደዚህ ጥሬውን ብትበሉ እመርጣለሁኝ። እንደዚህ አድርጌ አጥልየዋለሁ፣ ፈጭቼዋለሁ። ይቅርታ እንደዚህ አድርጌ አጥልየዋለሁኝ። ይሄንን ይመስላል። መልኩ ራሱ እንዴት ደስ እንደሚል
እንግዲህ ተመልካቾቼ ይሄንን ይመስላል የዛሬ ደግሞ ጁሳችን። ቀጣይ ደግሞ ምግብ እንዴት አድርጌ ምግብ እንደምሰራበት ደግሞ አሳያችኋለሁ ወይ ማለት ነውና ይወት ይሄን ነው የሚመስለው። አይሽ ታያምረው አማ የሚያምረው ኦ ማይ ጋድ። እንግዲህ በቤታችሁ ይሄንን ግዙና ተጠቀሙ። ቻዩቲ ማለት ይሄ ነው እና ይሄን ይመስላል ተመልካቾቼ። ሰብስክራይብ አድርጉልኝ። እንደዚሁ አዳዲስ ነገርም ሳገኝ እንደዚሁ አቀርብላችኋለሁኝ። ገና ብዙ አዳዲስ ነገሮችን ነው ማዘጋጅላችሁ። ፕሊዝ ሰብስክራይብ አድርጉልኝ፣ ለሌሎችም እንዲደርስ ሼር አድርጉልኝ። እናንተም እንድትጠቀሙ ጤናማ ነገር ነው፣ ችላ አትበሉ። እንደዚህ አይነት ነገር ሳቀርብላችሁ እኔም ለራሴ የምጠቀመው ነው ለእናንተ ሼር እያደረኩ ያለሁት። ተባረኩልኝ። ሰብስክራይብ አድርጉ። ቻው